ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሙስሊሞች የአላህ ሰላምና rahmet በእናንተ ላይ ይሁን። በአላህ ስም ጠይቃችኋለሁ ክርስቲያኖች በመታመልኩት ይሄን ቪዲዮ ታላላቅ ሚዲያና ታላላቅ ፎሎወርስ ላላችሁ ሰዎች ሼር አድርጉልኝ እንደው በአላህ ማለት ነው። ትናንትና በለቀኩት በአብዱ የቪዲዮ ብዙዎቻችሁ ታውቁታላችሁ። ይልሽ ማንኛውም ሰው እንደሚያውቀው ነው የሚተዋወቁት በቲክታክ ነው። ለየት የሚያደርገው በግል ማውራታችን ብቻ ነው ማለት ነው። እና ልጁ የካንሰር ታማሚ ነው፣ የጉሮሮ ካንሰር። አሁን ላይ ከይና እየተከታተለ ነው። እና አሁን ላይ መሻወር ነበር የሚሰራው። አሁን ላይ ስራ የለውም፣ አቁሟል። ገንዘብም የለውም መታከሚያ ማለት ነው። እና ይሄን ልጅ እንርዳው በአላህ ስም። ብዙዎቻችሁ እንደምረዱት ነግራችሁኛል። እና አባትየው ልብ ድካም ነበረባቸው። ልጃቸው ካንሰር መታመሙን ሲሰማ ህይወቱ አለፈ በድንጋጤ ማለት ነው። እና ብዙ ጊዜ አባቴ ገደኝ ነኝ ብሎ ነው የሚያስበው። አባቴ ሞቶ በእኔ ምክንያት ነው መኖር አልፈልግም ነው የሚለኝ። ወላሂ ነው የምላችሁ፣ በጣም ነው ልብ የሚሰብረው። እህት ወንድም የለውም። አንድ ምስኪት እናት አለችው 40 ሰዓት የምታለቅስ። ወላሂ እቺን እናት እንታደጋት። ወላሂ ላዚም ለብዙ ነገር ገንዘብ እናወጣለን ለማይጠቅም ነገር አንድ ነፍስ ብናተርፍበት። እና ከላይ ስልክ ቁጥር ያስቀምጥላችኋለሁ ለጠቅላላ መረጃ። ከታች ደግሞ የሱን አካውንት አስቀምጥላችኋለሁ። መርዳት የምትፈልጉ ልጆች በዱአችሁ፣ በገንዘብ መርዳት የምትፈልጉ ልጆች ደግሞ በገንዘብ በውስጥ የመጣችሁ ልጆች አላችሁ በኢሞ ምናምን ማለት ነው። እነሱም በግል መርዳትና ማሰባሰብ ይፈልጋሉ። እና ይሄ ልጅ በአላህ ወላሂ ነው የምላችሁ ማለት ነው። አላህ ሸሂዲ ነው። እሱን ከተዋወቅኩበት ቀን ጀምሬ ወላሂ ሰላም የለኝም። ካወቅኩት እለት እና ቀናት ጀምሬ ማለት ነው። በጣም ነው ውስጥ የሚረበሸው። ማታ አውርቼው ተኝቼው ማለት ነው ስለሱ ሌላ ሰው ስለማላቅ እንደው ጧት ማን ይሆን ስልኩ የሚያነሳው ብዬ አስባለሁ። ወረበል ካባ ወይስ ሞቷል የሚል ጽሁፍ ይመጣብኛል። እና ደግሞ አንድ ወር ነው የቀረው ምናምን ብያችሁ ነበር። ያው እሱ ዶክተሮች ያሉትን ነው የሚነግረኝ። ገና እኮ ትንሽ ልጅ ነው ወላሂ። እና እሱ ዶክተሮች ያሉትን ነው የሚነግረኝ። በቀዷ ቀድርማ በቀዷ ቀድር ነው የምናምነው። አይ ነው ግን ከወርም በፊት እኮ ሊሞት እኮ ይችላል። ይሄ እኮ አላህ ከፈቀደው እኮ እኛ ዶክተሮችን ያሉትን ተከተለን ነው እንጂ አላህ ከፈቀደው አሁን መልሼ ወጥቻለሁ። አውርቼው ግን ላላገኘውም እችላለሁ። እና ወላሂ ምን እንደምላችሁ አላውቅም። ወረበል ካባ እንትኔ አእምሮ የተበጥጧል። እኔ ወንድ ልጅ ሲያለቅስ ማየት አልወድም፣ ከምር አልወድም። ያው ሴት ልጅ ታልቅስ ያልኩ አይደለም፣ ግን ይከብዳል። እኔ እንጃ። እናም እባካችሁ ይሄን ልጅ እንርዳው። ለጠቅላላ መረጃ ደግሞ ስልክ ቁጥሬን አስቀምጥላችኋለሁ። እኔን ማውራት የምትፈልጉ በስልክ ቁጥሬ ደውሉልኝ። አካውንቱን አስቀምጥላችኋለሁ። በአካውንቱ ልጁን እርዱት። አካውንቱን እያነሳችሁ ለታላቅ ሚዲያ ላላችሁ ሰዎች አድርሱላቸው። እኔ ከዚህ በላይ ምንም ልናገር አልችልም። ወላሂ ዛሬም ስንት አሳምኜ ነው ይሄን ቪዲዮ ልሰራላት የቻልኩት ማለት ነው። እኔ ብችል ሰው ፊት ባልቆምኩ ብዬ አሰብኩ። አንዳንዴ ሰው ፊት መቆም በእርግጥ ነው ልጁ ተረድቼዋለሁ። ሰው ፊት መቆም በጣም ከባድ ነው። በህይወታችሁ ሰው ፊት አላህ አያቆማችሁ ወላሂ። ሰላም አለይኩም።